የደረሱት እዚህ የምታዩት አካባቢ በረሃብ ምክንያት ወደ 5 ሰዎች አሁን በቅርቡ ሰላም አለይኩም መላው ሁሉ ኢትዮጵያውያን ማለት ነው። ኧረ ዓለምም ሰው ይስማው፣ ከኢትዮጵያም ውጭ የሆነ ሰው ይስማው። ምክንያቱም እስቲ ጉዳችን ይውልን አብቾ እዛ ሸገር ገለመሌ ያለ እንትን መብራት እየሰራ ያደምቃል። ግማሹ ማህበረሰብ ደግሞ በረሃብ አለቅን እያለ ነው። ታዲያ በሚሰደደው አብዛኛው ደግሞ ይፈርዳል። አትፍረዱ። ወዶ አይደለም ይሄው ለህዝብ የሚሰደደው በባህር የሚያልቀው እና አረብ ሀገር የትኛውም ሀገር የምትሰደዱ ደጋፊያችሁ ነኝ። አርቃችሁ ሽሹ። ምክንያቱም ይሄው 5 ሰው በዚህ ሰዓት እንኳን ላንጉጁ ባረቀቀ ባለለበት የተባለ ሰዓት እንኳን 5 ሰዎች ሞቱብን በረሃብ ምክንያት ነው እያለ ግቡና በጣም አሳዛኝ ጊዜ እና እንደው በፈጠራችሁ እስኪ ሼር አድርጉትና ለማን ሼር ይደረጋል? ሁሉም አልቃሻ ነው። ችግሩ እኮ እሱ ነው። ለማን ነው ሰሚው? ማን ነው? መንግስት ነው። አይ እሱም የዱባይ መንግስት መጥቶ ሸገር እንዲጎበኝለት አዲስ አበባን ያደምቃል እንጂ ለማቹ ማህበረሰብ ቦታ የሌለው ሰው ነው። እና እስኪ የምትችሉ ዙሮ የተወሰኑ ያላችሁ አንዳንዶች ትንሽ ብር ያላችሁ ዚያዳ ማለት ሼር አድርጉ። ሌላው ደግሞ እንዳትራብ አምልጥ። የትኛውም ሀገር ይሁን አምልጥ ብቻ እንዳያግሪ የሆነ ነገር